ምርምርን ያመጣል። ምርምር ትክክለኛ የሚያስፈልግህን ነገር ይሰጣል። ግን እሱ የምታገኘው ከብዙ ነገሮች በኋላ ነው። ማለትም ብቻ መኖር ሲጀምር ማንኛውም ሰው ከመሬት ተነስቶ ማለትም ከዜሮ ተነስቶ የትም አይደርስም። ግን ከሀሳብ ተነስቶ ምኞት ይኖረዋል። ምኞት ሁሉን ነገር ይሰጠዋል። የሚሰጥህ እግዚአብሔርን ትጠይቀዋል። ዓላማ የሌለው ሰው መሽቶ ከመንጋትና ተኝቶ ከመነሳት በላይ የተለየ ነገር ምንም አይነት ነገር የለም። ማንኛውም ሰው ሲነጋ ያያል፣ ሲመሻ ያያል፣ ሲተኛ ይነሳል፣ ሲነሳ ይተኛል። ነገር ግን የቤተሰብ ሀብት፣ ውርስ፣ ሁሉን ነገር ቢሰጥህ ራሱ ያን ሀብት ልትጠቀምበት አትችልም። ምክንያቱም ሀብት ሊያጠፋ ይችላል። ሀብት የምናመጣው በራሳቸው ኮንፊደንስ በራሳችን እንትን ነው። ከዛ ሁሉን ነገር ታገኘዋለህ። አይምሮውን ክፍት አድርገው። አይ አም ሬዲ ዊ ጎ ኢትዮጵያ